ሰላም ጤና ይስጥልኝ የተከበራችሁ የቅን ዜና ነው። በዚህ ቻናላችን ቅን መረጃዎችን ወደ እናንተ የምናደርስበት የዜና ቻናል ነው። ቻናላችን አዲስ ስለሆነ ሰብስክራይብ እንድታደርጉ እያልን ወደ ዕለቱ መረጃ እናልፋለን። አብራችሁን ቆዩ። እስካሁን የዋሸሁት ይበቃኛል፣ እስካሁን የታገስኩት ይበቃኛል። ይህን ያሉት አቶ ጌታቸው ረዳ ናቸው። በትግራይ ያለው ህገወጥ የወርቅ ንግድ ከፕሪቶሪያው ስምምነት በኋላ የጀመረ ሳይሆን በጦርነቱ ጊዜም ሳይቀር ሲሰራ የነበረ እንደሆነ የቀድሞ የጊዜያዊ አስተዳደር ፕሬዝዳንት እና የአሁን የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ ይፋ አደረጉ። አቶ ጌታቸው ብዙ ሰው የወርቅ ንግድ የፕሪቶሪያ ስምምነት ከተፈራረምን በኋላ የጀመርን ይመስለዋል ያሉ ሲሆን ግን ጦርነቱ እየተካሄደም ንግዱ ነበር ብለዋል። እኔ የማምንበትን ትግል ነው ያካሄድኩት ብዬ አምናለሁ። በዛ በማምንበት ትግል ውስጥ የትግራይን ህዝብ አጀንዳ ይዘው የታገሉ ብዙ የጦር መኮንኖች አሉ። ለሰሩት ስራ ያለኝ ክብር በፍጹም አይቀነስም። ግን ደግሞ ገና ጦርነቱ በሺዎች የሚቆጠሩ ወጣቶችን ይበላ በነበረበት ወቅት ሳይቀር ምሽግ ለመቆፈር ብለን የወሰድነው ኤክስካቫተር ወርቅ ለመልቀም ይጠቀሙበት የነበሩ አዛዦችም ነበሩ ሲሉ አጋልጠዋል። ሲዋሹ በጣም ነው የሚገርመኝ ያሉት አቶ ጌታቸው እኔ እስካሁን የዋሸሁት ይበቃኛል፣ እስካሁን የታገስኩትም ይበቃኛል ብለዋል። አቶ ጌታቸው የኤርትራን ሰራዊት እናፍርሰው በሚል ዓላማ ዘመቻ የጀመረና ዘመቻውን የሚመራው አመራር ሰዎችን እያፈነ ገንዘብ ሲሰበስብ እንደነበር ተናግረዋል። ሰው ሲሸጡ የሚኖሩ ሰዎች አሉ። ኤርትራዊ መሸጥ ንብረት ነው የሚባል ወርዷል ይባላል። ታፍንና ይዘህ 27 ወጣት አንድ ቤት ትዘጋና ቤተሰቦች ያላቸው ውጭ ሀገር የሚባሉ ሰዎች አካውንት እየተጠየቀ እያንዳንዱ ሰው በትንሹ $4000 እንዲያስገባ ተደርጎ 20 ሰው ካፈንክ $80000 ታስገባለህ። በዚህ ውጭ አካውንት ከፍተው በሺዎች የሚቆጠሩ ሰዎችን እየሸጡ እያገቱ ገንዘብ እንዲሰበሰብ የሚያደርጉ አመራር የሚሰጡ ከፍተኛ አመራሮች አሉ ብለዋል። ይህ ተግባር መጀመሪያ በኤርትራውያን መጀመሩ ከዛ ደግሞ ወደ ትግራይ ተወላጆች መዞሩንም ተናግረዋል። እዚህ ጉዳይ ላይ ጥናት ተደርጎ አመራሮቹ ለህግ እንዲቀርቡ ሙከራ ቢደረግም ማቅረብ እንዳልተቻለና 2 ዓመት እንደሆነው ጠቁመዋል። አቶ ጌታቸው ይህን የሚመራ የመረጃ መመሪያ ኃላፊ እርምጃ እንዲወሰድበት ወይ ከስራ እንዲነሳ ብለን ወስነን ስናበቃ ለማስፈጸም ኃላፊነት የሚሰጣቸው የጸጥታ አመራሮች አላስፈጸሙም ሲሉ ተናግረዋል። የጸጥታ አመራሮች በባህሪያቸው ጥፋት ያጠፋውም ያላጠፋውም የመተጋገዝ ባህሪ ያላቸው ሲሉ ተደምጠዋል። ከዚህ በተጨማሪ አቶ ጌታቸው ረዳ በወርቅ ንግድ ውስጥ ስላሉ አመራሮች ተናግረዋል። ወርቅ ንግድ ውስጥ የገባ ለትግራይ ነጻነት እስከ መጨረሻው እሰዋለሁ እያለ የሚፎክር ጀነራል አለ። አሁንም እንዲህ አይነቱ የወርቅ ንግድ ውስጥ ነው ያለው ሊባል ይገባል ብለዋል። አቶ ጌታቸው እነ ጀነራል ምግበ በወርቅ ንግድ ውስጥ ተሰማርተው እንደሚገኙ በስም ጠቅሰው ይፋ አድርገዋል። እነ ምግበ የሰሩት ጀግንነት የወጣት መስዋዕት መሰረት ተደርጎ የመጣ ጀግንነት ነው ያሉት አቶ ጌታቸው እነዛን ወጣቶች ለስደት የሚዳርግ ደረጃ ወደ ተራ የወርቅ ንግድ ገብተው ሲያበቁ የስርቆት ተግባራቸውን የትግራይ ግዛት አንድነት የማረጋገጥ አድርገው እየገለጹ እንደገና ይህን ወጣት ለሌላ መስዋዕትነት ሊዳርጉ እየተንቀሳቀሱ ነው ብለዋል። እነ ኃይለ ሥላሴም አሁን በትግራይ ህዝብ በአንድነት ስም የትግራይን ወጣት ከኤርትራም ጋር ቢሆን አብሬ ለማገዶነት እዳርገዋለሁ በሚል በጀግንነት ስም እየፎከረ ነው ሲሉ ገልጸዋል። እነ ምግበ እና ኃይለ ሥላሴም በመወንጀል የተነከሩ ሰዎች ናቸው ብለዋል። ድንገት ሰላም ቢፈጠር ተጠያቂ እንሆናለን፣ አደጋ ውስጥ እገባለሁ ብለው ስለሚያስቡም ግርግር እንዲያልቅ አይፈልጉም ሲሉ ገልጸዋል። የትግራይን ህዝብ ለሌላ ጦርነት ለማስገባት እያሰቡ እንደሆነ የጠቆሙት አቶ ጌታቸው የፌዴራል መንግስት ድንገት ውጊያ ይገጥመናል በሚል ስጋት ውጊያ ትግራይ ውስጥ እንዲካሄድ የሚያስችል ስትራቴጂ ተቀይሶ እየተንቀሳቀሱ ነው ብለዋል። ሰላም መፈጠር አለበት። በኢትዮጵያም በኤርትራም መካከል ጦርነት መፈጠር የለበትም። የኤርትራ ህዝብ ለአደጋ መዳረግ የለበትም እምነቴ ነው። ግን መምረጥ ካለብኝ የትግራይን ህዝብ ድጋሚ የጦር አውድማ የሚሆንበት ሁኔታ እስከ መጨረሻው ድረስ እንዳይሆን እታገላለሁ ብለዋል። በዚህ ትግል እንቅፋት የሆኑት የወርቅ ንግድ ላይ የተሰማሩት ዘራፊዎች ናቸው ሲሉ ገልጸዋል። ግንባር አዛዥ ነኝ ይላል ወርቅ ሲዘርፍ ነው የሚውለው ብለዋል። ኮምቦልቻ ኢሹ አካውንት ነበር። በዛ ሰዓት ጦርነት ላይ ገንዘብ ስለሚያስፈልገን ትክክለኛ ውሳኔ ነው የወሰንነው። የግል ባንኮች ሳንነካ የመንግስት እንውሰድ ብለን ፖለቲካሊ ወስነን እኔ እንደማውቀው 4 ቢሊዮን ብር ነበረው። ኢሹ አካውንት ላይ ይህን ከብሔራዊ ባንክ ማረጋገጥ ይቻላል። ጊዜያዊ አስተዳደር ከሆንኩም በኋላ ወረቀት መጥቶልኛል ምን እንደተፈጠረ ባንኮች ውስጥ ግልጹን የሚልና ኢሹ አካውንት ውስጥ ያለውን ገንዘብ እንዲሰበስቡ ከተመደቡት ሰዎች መሃል አንዱ የግንባር አዛዥ የሚለው ኃይለ ሥላሴ በ100 ሚሊዮን የሚቆጠር ገንዘብ ነው የወሰደው። ወደ 1 ቢሊዮን አካባቢ ገንዘብ ነው የወሰደው። እሱ ስር ተፍ የሚሉ የሱ አገልጋዮች የተወሰነ ድርሻቸውን ይወሰዱ አሉ ብለዋል። አብዛኛው ሰው ትግሉን ለትግራይ ህዝብ ካለ የህልውና ጥቅም አንጻር እንጂ ገንዘብ አገኝበታለሁ ብለው አይደለም የተሳተፈው ሲሉ ተናግረዋል።
እኔ በማውቀውና ባረጋገጥኩት በሰነድ ጭምር እነ ኃይሌ የወርቅ ማሽኖች ሲያስገቡ ነው የሚውሉት ብለዋል። የፖለቲካ አመራሩም አብሮ የወርቅ ንግድ ውስጥ መሰማራቱን ጠቁመዋል። ሰዎቹ ማሽን ሲያዝባቸው የፌዴራል ሰዎች ጋር እየተደዋወሉ እናንተን የመሰለ ሰው የለም እያሉ እየተለማመጡ ማሽን ለማስለቀቅ እንደሚሞክሩ ገልጸዋል። በጥናት እገሌ 300 ሚሊዮን ወስዷል፣ በቁጥጥር ስር ይዋል፣ እገሌ ይህን ያህል ማሽነሪ ወስዷል፣ በቁጥጥር ስር ይዋል፣ እርምጃ ይወሰድ ከተባለ 2 ዓመት እንደሆነው አመልክተዋል። የቀረበውን ጥናት ዶክመንት እነ ዶክተር ደብረጽዮን እንደሚያውቁት ጠቁመዋል። ትግሉ ውስጥ ትልልቅ አስተዋጽኦ ያላቸው ሰዎች ስም ሌሎችን ይዞ እንዳይጠፋና የውሸት አንድነት ለማስቀጠል ሲባል እርምጃ መውሰድ አልተቻለም ብለዋል። የመረረኝ ሰዓት እርምጃ እንዲወሰድ ዶክመንት አቅርቤ ተግባራዊ አልተደረገም ብለዋል። እነ ምግበን እነ ኃይለ ሥላሴን በስም ጠቅሰን መጠየቅ ስላልቻልን ሁሉም የሰራዊት አመራሮች ዘርፈዋል የሚል የጅምላ መልእክት እያስተላለፍን የመጣ ነው። ይህ ውሸት ነው ብለዋል። ተጠያቂነት እንዳይሰፍን የፖለቲካ መሪዎቹ እንቅፋት እንደሆኑ ይህን የሚያደርጉት እነሱም ተጠያቂ ስለሆኑ እንደሆነ አቶ ጌታቸው ረዳ ይፋ አድርገዋል። አብዛኛው የሰራዊት አመራር ግን ሰላም ፈላጊ እንደሆነ ጠቁመዋል። ህወሓት የወንጀል ኢንተርፕራይዝ ነው። ይህን ቡድን ለማፍረስ መተባበር አለብን። ጀነራሎቹ የኤርትራን ወታደሮች በሰው $4000 እየተቀበሉ ይሸጡ ነበር። አቶ ጌታቸው ረዳ ናቸው ያሉት። የትግራይ ወጣት ህወሓትን መንቀፍ በሚፈልግበት ሰዓት በአማርኛ ቢነቅፍ ብዙ ሰው ቅር ይሰኛል። ምክንያቱም የጓዳ ጉዳይ አድርጎ ነው የሚመለከተው። ይህን ነው የህወሓት አመራር የሚፈልገው። ለምሳሌ ህወሓት መወቀስ ያለበት ጉዳይ የትግራይ ተወላጅ መሮት አንገሽግሾት መናገር የሚፈልገውን ጉዳይ በሌላ ቋንቋ አትገልጽም ብቻ ሳይሆን ወጣ ብለህ እንዳትጮህ የሚከለክል ስርዓት ነው መትከል የሚፈልገው። ይህ አደገኛ ነው። ብዙ ጊዜ የትግራይ ሰራዊት ከፍተኛ አመራሮች ከተወሰኑ ሌቦች በስተቀር ስርዓት ለማክበር የሚፈልጉ አሉ። እኔ በማውቀው ልክ በትግራይ ሴቶች ላይ የደረሰው መከራ በጣም ግዙፍ ነው። ያቀረብኩልህ ስታቲስቲክስ ተራ አይደለም፣ እውነት ነው። ስማቸው የሚታወቁ ሴቶች እየተጎዱበት ነው። ግን ስማቸው የሚታወቁ አዛዦች ወስነውት የተደረገ ነው። በወሳኝ መልኩ እንዳልኩ አሁን የኤርትራ ሰራዊት ወገናችን ነው ብለው የሚፎክሩትን እሰማለሁ። ቢያንስ በቅድሚያ ንስሐ ይግባ። ከመከላከያ ጋር ፕሪቶሪያ ላይ ወደ ትግራይ እንዲገባ ስምምነት አድርገናል። በፕሪቶሪያው ስምምነት መሰረት ከፌዴራል መንግስቱ ጋር እኮ ያሉ ጥፋቶችን ለመመርመር ዝግጁ ነን ብለን ፈርመናል። በፈረምነው ልክ ተጠያቂነት አረጋግጠናል ወይ? መታየት ያለበት ጉዳይ ነው። ከተጠያቂነት ጋር ብቻ ሳይሆን ሲስተማቲክ በሆነ መንገድ ህዝብ እንደ ህዝብ እንዲንበረከክ፣ ህዝብ እንደ ህዝብ እንዲጠፋ፣ በተለይ ደግሞ ጾታዊ ጥቃትን እንደ ጦር መሳሪያ ከመጠቀም አንጻር የሰራ ኃይል ወገኔ ነው ብዬ የምንቀሳቀስበት ምክንያት ሊኖር አይችልም። አቶ ጌታቸው ረዳ ፋና ጋር ያደረጉት ቃለ ምልልስ ነው።